እዚህ ጋር እንደምታዩት አፕሊኬሽኑ በባይናንስ ዩኤስዲቲ ሞባይል ቻርጅ ይላል። በሞባይል ካርድ ማለት ነው። በፔይፓል ፐብጂ የምትጫወቱ ደግሞ በፐብጂ ይከፍላል እና ሬዘር ጎልድ ፒን ይላል። ለምሳሌ በባይናንስ ባሳያችሁ እዚህ ጋር 0.001 እንደሞላችሁ ማውጣት ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ እንደምታዩት አዲስ አፕሊኬሽን ይዤላችሁ መጥቻለሁ። እናም የአፕሊኬሽኑ ስም አርፒ ሪዋርድስ ይባላል። አፕሊኬሽኑን ለማውረድ ከፈለጋችሁ በፕሌይ ስቶር ወይም ደግሞ በዚህ ቪዲዮ በኮሜንት ሴክሽን ውስጥ አስቀምጬላችኋለሁ። ያንን ሊንክ ተጠቅማችሁ ማውረድ ትችላላችሁ። እንዲቀልላችሁ ብዬ በኮሜንት ሴክሽን አስቀምጬዋለሁ። እሱን ነክታችሁ ከፕሌይ ስቶር እንዳወረዳችሁ አፑን ስትከፍቱት ልክ እንደዚህ በጎግል ትመርጣላችሁ። ከዛ የኢሜል አካውንታችሁን ያስመርጣችኋል። እናንተም አንዱን የኢሜል አካውንታችሁን እንደመረጣችሁ ወደ አፕሊኬሽኑ ይወስዳችኋል። አፕሊኬሽኑ እንደምታዩት እዚህ ጋር ባለፈው ስለ ኤም ክሪፕቶ ስሰራ ነበር። አሁን ደግሞ የአፕሊኬሽን ጌም በመጫወት ሰርቬይ በመስራት እና የተለያዩ ኩዊዝ በመውሰድ ይከፍላቸዋል። የአፕሊኬሽን በትንሽ ይሻላል ከዛኛው አፕሊኬሽን፣ ተመሳሳይ ነገር ነው በኤም ክሪፕቶ ማለት ነው። ከኤም ክሪፕቶ እኔ ለራሱ 3 ጊዜ ዊዝድራው አድርጌያለሁ። በዚህኛው ደግሞ ከዛ የበለጠ ዊዝድራው እንደማድረግ ተስፋ አደርጋለሁ። ምክንያቱም እዚህ ጋር የተለያዩ ነገሮች አሉ። እዚህ ሆም ፔጅ እዚህ ጋር አለ። እዚህ ስክራች የሚል አለ። ስክራች የምታደርጉበት ጌሞችን ዳውንሎድ አድርጋችሁ ስትጫወቱ ስክራች የሚል ይመጣላችኋል። እዚህ ጋር ስትሪክ የሚል አለ። ኢንቫይት እና ሪዲም የሚል አለ። ከዛ በሆም ስንገባ ጌም ለመጫወትና ሰርቬይ ለመስራት፣ ለምሳሌ ሰርቬይ ለመስራት እዚህ ጋር እንደምታዩት ብዙ የሰርቬይ አይነቶች አሉ። ከነዚህ ሁሉ መርጣችሁ አንዱን ሰርቬይ በመጨረስ በጣም ብዙ ኮይን ማግኘት ትችላላችሁ። እዚህ ጋር ደግሞ አፕታስክ ይላል። አፕታስክ ማለት ጌሞቹን ዳውንሎድ ለማድረግ የምትጠቀሙበት ቦታ ነው። ለምሳሌ ገብቼ እዚህ ጋር ባሳያችሁ የተለያዩ ኮይን የሚሰጡ ኩዊዝ አፖች አሉ እና ለምሳሌ እዚህ ጋር እንደምታይ 3 አርፒ ይሰጣል። ይሄ 115፣ ይሄ ደግሞ 45000 ይላል። 45000 በጣም ብዙ ነው። እዚህ ጋር 819000 የሚሰጣል። እንደዛ ያለ እስከ 1.3 ሚሊዮን የሚሰጥ አፕ አለ እና መልቲታስኮች ናቸው እነዚህ ሁሉ። ስንቀጥል እዚህ ጋር ቶፕ ኦፈርስ የሚላለው ከነዚህም ቀለል ያሉ መርጣችሁ በመጫወት ቶሎ ኮይን መሰብሰብ ይቻላል። በቀጣይ የምናየው ደግሞ ኢንቫይት የሚላለ። እዚህ ጋር ኢንቫይት ስታዩ እናንተና የጋበዛችሁት ሰው 100 ፖይንት ታገኛላችሁ ማለት ነው። ለምሳሌ እናንተ ቀጥታ በፕሌይ ስቶር ብታወርዱት አፕሊኬሽኑ ምንም አርፒ አታገኙም። በእኔ ሊንክ ብትገቡ ደግሞ 100 ፖይንቱን ታገኛላችሁ ማለት ነው። በእኔ ሊንክ ከገባችሁ ታገኙታላችሁ። ሊንኩን ደግሞ ኮሜንት ሴክሽን ውስጥ አስቀምጨዋለሁ። በቀጣይ እዚህ ጋር ስትሪክ የሚል አለ። በኤም ክሪፕቶ ይህን ነገር አናገኘውም። እዚህ ጋር ግን ስትሪክ አለ። በተከታታይ ቀን ወደ አፕሊኬሽን ገብተን ስንሰራ ስትሪኮቹን እንደምታዩት ይቆጥርልናል። ከዛ በመቀጠል እዚህ ጋር ሪዲም የሚለው ቦታ ስንገባ እዚህ ጋር እንደምታዩት አፕሊኬሽኑ በባይናንስ ዩኤስዲቲ ሞባይል ቻርጅ ይላል። በሞባይል ካርድ ማለት ነው፣ በፔይፓል። ምክንያቱም 100 አርፒ ኮይን ነው። 100 አርፒ ኮይን ስትደርሱ ቶሎ ማውጣት ትችላላችሁ። $0.1 ለመድረስ ደግሞ 1000 ኮይን፣ $1 ለመድረስ 1050 ኮይን ማለት ነው የሚያስፈልጋችሁ። ስለዚህ በጣም ቀላል ነው። ቶሎ ዊዝድራው ያደረጋችሁ ወደ ዋሌታችሁ ማስተላለፍ
ትችላላችሁ። እና በሞባይል ሪቻርጅ ይላል። እዚህ ደግሞ መጀመሪያ ሰርቪስ ፕሮቫይደር ትመርጣላችሁ። ሳፋሪኮም ወይም ኢትዮ ቴሌኮም ትመርጣላችሁ። ለምሳሌ ኢትዮ ቴሌኮም ብለው እንደ ኤርታይም በካርድ መቀበል ከፈለጉ ሚኒመም 5 ብር ነው። 5 ብር ካርድ ለመቀበል 400 አርፒ ያስፈልጋል። እንደዛ ያለ እስከ 1070 ካርድ ይከፍላል። በሞባይል ካርድ ማውጣት ከፈለጋችሁ ማለት ነው። እዚህ ጋር ደግሞ በንድል ይላል። ዊክሊ ቮይስ እና ኤስኤምኤስ ለመውሰድ ለምሳሌ 11000 አርፒ ኮይን ያስፈልጋል። እዚህ ጋር እንደምታዩት ተዘርዝሯል። እስከ 50000 አርፒ ወደ በንድል መቀየር ይችላል። በዳታ መቀበል ከፈለጋችሁ ደግሞ እዚህ ጋር እንደምታዩት ነው። ከዊክሊ እስከ መንዝል ያላችሁን አርፒ አይታችሁ ማውጣት ትችላላችሁ። ሌላኛው ደግሞ በፔይፓል ማውጣት ነው። በፔይፓል ለማውጣት $5 መድረስ አለባችሁ። $5 ማለት 68000 አርፒ ማለት ነው። እዚህ ጋር ደግሞ ፐብጂ አለ። ከ8000 እስከ 38000 አርፒ ካላችሁ ማውጣት ትችላላችሁ። በዩሲ ነው የሚከፍለው። ይሄ ለፐብጂ ተጠቃሚዎች ነው የሚሆነው። ሬዘር ጎልድ ፒንም አለ። ከ9000 እስከ 45000 አርፒ ኮይን ካላችሁ ማውጣት ትችላላችሁ። በጣም ቀላል ነው እዛ ላይ ለመድረስ። እኔ ሪከመንድ ማድረጋችሁ እንደኔ ግን እነዚህ ሶስቱ ሞባይል ቻርጅ፣ ፔይፓል እና ባይናንስ ነው። ሞባይል ካርድ ማውጣት ትችላላችሁ። በሞባይል ካርድ ሌላ ከሌላችሁ ፔይፓል ማውጣት ትችላላችሁ። ፔይፓል ላላችሁ፣ ፔይፓል የለንም ለምትሉ ግን ምርጡ አማራጭ ባይናንስ ነው። ምክንያቱም ባይናንስ በጣም ዝቅተኛ የሆነ ዊዝድራዋል ሜትድ ነው እዚህ ጋር ያስቀመጠው። በ100 ማለት 100 ምንም ሳትሰሩ ስትገቡ ነው የሚሰጣችሁ እና ያንን ማውጣት ትችላላችሁ በባይናንስ ማለት ነው። የባይናንስ ኢሜይላችሁን አስገብታችሁ ማውጣት ትችላላችሁ። እና በቀጣይ ደግሞ ስለ ዊዝድራው ቪዲዮ እሰራለሁ። እስከዛ ሰብስክራይብ፣ ላይክ በማድረግ ጠብቁኝ።